በጋምቤላ ክልል በኒር ዞን በተከሰተ የኮሌራ ወረርሽኝ የሟቾች ቁጥር ከ30 መብለጡ ተሰማ። የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በሐዋሳ ከተማ ከፍተኛ ፍርድ ቤት በቀረቡባቸው 2 ክሶች ጥፋተኛ ተባሉ። ሱዳን በተባበሩት አረብ ኤሚሬቶች ላይ በዓለም አቀፉ የተባበሩት መንግስታት ድርጅት ፍርድ ቤት ክስ መሰረተች። ሰላም የዩያ ሚዲያ ተከታታዮች እንደምንቆያችሁ፣ እንደተለመደው ወቅታዊ ዜናዎችን ይዘን መጥተናል። ከዜናዎቹ ጋር መልካም ቆይታ። ጋምቤላ ክልል በኒር ዞን በተከሰተ የኮሌራ ወረርሽኝ አንድ ወር ባልሞላ ጊዜ የሞቱ ሰዎች ቁጥር ከ30 በላይ እንደደረሰ የዞኑ ጤና መምሪያ ለቪኦኤ ሬዲዮ በሰጠው ቃል አሳውቋል። በዞኑ ከ1000 በላይ የሚደርሱ ሰዎች በበሽታው መታመማቸው ተመላክቷል። የኒር ዞን ጤና መምሪያ ኃላፊ አቶ ጋስፔል ግርማ ለሬዲዮ ጣቢያ በሰጡት ቃል ወረርሽኙ ቀድሞ የተከሰተባቸው ዋንታና ኮቦ ወረዳዎች አሁንም ስርጭቱ በከፍተኛ ሁኔታ እንደሆነ ጠቅሰው መድኃኒትም በበቂ ሁኔታ አልቀረበም ብለዋል። የቀድሞ የሐዋሳ ከተማ ከንቲባ ጸጋዬ ቱኬ በ2 ክሶች ጥፋተኛ እንደተባሉ ኢትዮጵያ ኢንሳይደር ዘግቧል። የከተማ ፍርድ ቤት ጸጋዬን ጥፋተኛ ያላቸው ስልጣንን ያላግባብ በመገልገል የመንግስትን ስራ በማያመች ሁኔታ በመምራት የማይገባ ጥቅም በማግኘት እና የሐሰተኛ ሰነድ በማዘጋጀት የሙስና ወንጀል እንደሆነ ዘገባው ጠቅሷል። ከተባሉ ተከሳሽ መካከል የቀድሞ የከተማ የኮንስትራክሽንና ቤቶች ልማት መምሪያ ምክትል ኃላፊ ታሪኩ ታመነና በዚሁ ቢሮ በመሐንዲስነት ይሰሩ የነበሩት ታፈሰ ቶናሻና ሰይፉ ደሌሳ እንደሚገኙበት ዘገባው ጠቅሷል። ጸጋዬ በሐዋሳ ከተማ ከፍተኛ ፍርድ ቤት ጥፋተኛ የተባሉበት ሌላ ጉዳይ በመንግስት የመኖሪያ ቤት ተሰጥቷቸው እያለ ከስልጣን እስከተነሱበት ጊዜ ድረስ የቤት ኪራይ ገንዘብ ይቀበሉ ነበር የሚለው ነው። የቀድሞ ከንቲባ ለቤት ኪራይ በወር 10,000 ብር በድምሩ 260,000 ብር ያልተገባ ጥቅም አግኝተዋል በሚል በአቃቤ ሕግ የቀረበባቸውን ክስ የመረመረው ፍርድ ቤቱ አቶ ጸጋዬን ጥፋተኛ ናቸው ብሏል። የሐዋሳ ከተማ ፍርድ ቤት በትላንት ውሎ አቶ ጸጋዬ ላይ ካቀረቡት 3 ክሶች በአንደኛው ነጻ መሆናቸውን ውሳኔ አስተላልፏል። የሐዋሳ ከተማ ከፍተኛ ፍርድ ቤት በአቃቤ ሕግ የቅጣት ማክበጃ እንዲሁም የሚቀርብ የቅጣት ማቅለያን ለመስማት ለረቡዕ መጋቢት 3 2017 ተለዋጭ ቀን ቀጠሮ ሰጥቷል። ሱዳን በተባበሩት አረብ ኤሚሬቶች ላይ በዓለም አቀፉ የተመድ ፍርድ ቤት ክስ መስርታለች። ሱዳን ክሱን የመሰረተችው የተባበሩት አረብ ኤሚሬቶች የሱዳን ፈጥኖ ደራሽ ኃይልን ጦር መሳሪያ በማስታጠቅና ገንዘብ በመደገፍ ዓለም አቀፉን የዘር ማጥፋት ወንጀል ድንጋጌ ጥሳለች በማለት ነው። ሱዳን ፈጥኖ ደራሽ ኃይልና አጋሮቹ በዳርፉር ግዛቶች በማሳሊት ጎሳ አባላት ላይ የዘር ማጥፋት፣ የግድያ፣ የአስገድዶ መድፈርና የግዳጅ ማፈናቀልን ጨምሮ በርካታ የመብት ጥሰቶችን ፈጽመዋል በማለት በክሱ ላይ ጠቅሳለች። ኤሚሬቶች ግን ፍርድ ቤቱ ክሱን ውድቅ እንዲያደርገው እንደምትጠይቅ ክሱን ተከትሎ ባወጣችው መግለጫ ገልጻለች። ኤሚሬቶች የሱዳን ወታደራዊ መንግስት ይህን ክስ የመሰረተው ከጦርነት ጋር በተያያዘ የሚፈጽማቸውን ወንጀሎች አቅጣጫ ለማሳት ሲል ነው በማለት ክሱን አጣጥሏል። ወቅታዊና አዳዲስ መረጃ እንዲደርሳችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። መልካም